እየከፈልኩ እንደሆነ ታውቂያለሽ። ብዙ መስዋዕትነትን እየከፈልኩ እንደሆነ ታውቂያለሽ። በኮሜንቶቹ ላይ የሚደረገውን ጦርነት አይተሽዋል። ያው አንቺ ነሽ እኮ ያደረግሽኝ። ስሜታዊም እንደሆነ ማለት ታደርጊው አንቺ አልኩሽ እኮ መጀመሪያ ምን በራሴ መንገድ አገኛታለሁ ስል የከለከልሽኝ አንቺ። እስካሁን ድረስ እንደዚህ ጊዜ የማይፈጅ ነገር ነበር። ምንም አይነት የሚያቀራርን ነገር እንዳይኖር በቻልከው መጠን እሱን እኔ እንደወሰድኩህም ምን ሰዎች እንዴት ናችሁ? ደህና ናችሁ ወይ? እኔ በጣም ደህና ነኝ። ሳምንቱ እለቱ እንዴት ነው? እንዴት ይዟችኋል? ሁሉ ሰላም ነው አይደል? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። እንግዲህ ዛሬ ባል እንዳለኝ ሻላለችውም እና ብሩክ ቀጥሮኛል። በእርግጥም ያው ምንም ማድረግ ባለመቻሌ እኔም አዝኜ እሙንም እንዴት ቢያንስ እንኳን በሰላም ብታናግሩ ኑሮ ምናምን ብዬ ብዙ ነገሮችን እንትን ብለን በቃ ከሙ ጋር ርዕሱን ዘግተነው ነበረ። ግን ርዕሱን አልዘጋሁትም። እኔ ጋር እንዳለ ነው ሀሳቡ በሚል ይሁን ምን ይሁን አላውቅም። እንግዲህ ቀጥሮኛል እና አልተመቸኝም ነበር ሰሞኑን። ያው እንደነገርኳችሁ ጊዜ ነበርኩኝ እኔ ዛሬ እሺ በቃ ብዙ ቀንም ስለቀጠረኝ ዛሬ እንገናኝ በቃ ብዬ እንትን ብዬዋለሁ። እንግዲህ አብረን ሆነን የምናየው ይሆናል ለምን ጉዳይ እንደፈለገኝ። እኔ ብዬ ስጠራሽ ምነው ካሜራ ይዘሽ መጣሽ? አዎ ግድ ነው። እስኪ ምን አውራው ነገር ካለ? አይ እኔ እኮ ኖርማል እናውራ ብዬ ነው የጠራሁሽ እንጂ ካሜራ ምናምን ይዘሽ ነው ያላልኩሽ። አዎ ካሜራ ይዘሽ ነው ብሎ አላዘዝከኝም። ግን ደግሞ ይሄ የኔ ካሜራማን ነው ያንተን ትዕዛዝ ይጠብቅ። አይ ቢሆንም እኛ የምናወራው ያው ፕራይቬሲ ነገር ስለሆነ ካሜራ ላይ መውጣት የለበትም ብዬ ስለማሰብ ከዚህ በፊትም ያው ካሜራ ላይ ስለወጣ የተፈጠረው ነገር ታውቂያለሽ። እና እንዴት አደረግሽ? እሺ ያን እንግዲህ ምንም አዲስ ነገር የለም። እንደውም አፕሮፋይ ነበር የሚገርም ነራደ። አዎ አፕሮፋኝ በቃ እንዴት እንደዚህ እኔም ደግሞ አፈረፍኳት። ለምን እንደዚህ በዛ አይነት መልኩ እንዴት ልጁን ታናግሪዋለሽ? ቢያንስ እንኳን ቀርበሽ የሆነ ነገር ብለሽ ትሪት አድርገሽ ማናገር ሲገባሽ ለምንድን ነው እንደዛ ምናምን ብዬ እኔም ጠብሮኝ ነበርና እኔም እሷን ቢዚ ሁናንም አልተገናኘንም ሁላ ነበር ሰሞኑ ማለት ነው። እና ገና ትላንት ወዲያ ነው መገናኘት የጀመረን ማለት ነውና ምንም አዲስ ነገር የለም። እኛም ጉዳዩን ዘግተነዋል እውነት ለመናገር። አይ እኔ እኮ የዛን ቀንም ካሜራ ላይ አልገባም እንጂ ከካሜራ ውጪ ብዙ ነገር አውርተናል። ያው ሁሉ ነገር አስተካክላለሁ እኔ በቃ አንተ ችግር የለውም እንደዚህ ማተናደድ ብለሽኝ ብዙ ነገር አረጋግተሽኝ እንዴት ነው ያደረግሽኝ በሰዓቱ። እና ደውዬም ጠይቄሻለሁ እሺ ብለሽኝ ነበረ። ምንም መልስ አላገኘሽም። ዛሬም አስቸኳይ በጣም የጠራሁሽ ስለዚህ እናወራና ምንድነው ለምንድን ነው ይሄን ያክል እንደዚህ ሊሆን ይችላል? ያው አንቺም ታውቂያለሽ ከዚህ ፊት ምን እንደተፈጠረ ያለውን ነገር ሁሉ ነገር ታውቂያለሽ። ግን ያው አስተካክላለሁ ብለሻል ታስተካክላለሽ ብዬ ነው እኔም ጉዳፍኩ ማድረግውን ነገርም ትቼ ማለት ነው። አሁን እኮ ችግሩ ሰው እከሌን አፍቅሪው ስላል ሰው ከመሬት ተነስቶ አያፈቅርም አይደል? ከከሌ ጋር አብረሽ ሁኚ ስላልኩኝ አትሆን የሚችል አሁን እንደውም ሳስበው ኮሜንቱም ላይ እንዳየሁት ከሆነ ዝም ብሎ እንደዚህ ነው አንቺ ስላልሽ ነው እንደዚህ አይነት ነገር አለ በሰዎች ማለት ነው። ሌሎች ሰዎች የሚሰጡኝ አስተያየትና የሷ ፍላጎት ካልተጨመረበት አሁንም ቢሆን የኔ ድካም እንደተረዳሁት ከሆነ ምንም ቫልዩ የለውም ጥቅም የለውም። እና ምን ማድረግ እንዳለብኝ አላውቅም። አሁንም ቢሆን ማለት ነው ልረዳህ የምችል መስሎኝ ነበር በሰዓቱ እኔ አብራችሁ እንድትሆኑ ፍላጎት ስላለኝ ብቻ። እንደዛ ከሆነ አንቺ እረዳሃለሁ ብለሽ በሰዓቱ አስበሻል። እኔ ማደርገውን ነገር ስለምንድን ነው ያስቆምሽኝ? ምን ማድረግ ትችላለህ? ማድረግ የምትችለው ምንም ነገር ስለሌለ ነው። እኔማ በሰዓቱ እኮ ብዙ ነገር ላደርግ እችላለሁ። ብዙ ነገሮችን ላደርግ እችላለሁ። በሰዓቱ የከለከልሽኝ አንቺ ነሽ። እስከ መሄድበት ድረስ መጥተሽ ተናገርሽው አንቺ ነሽ። አስተካክላለሁ ሁሉ ነገር ችግር የለውም ምናምን ብለሽኝ ያሳመንሽኝ አንቺ ነሽ። እሺ ብዬ ልትችም ሄድኩት። ለዛ ነው ልክ ነህ። ግን ደግሞ በእኔ መንገድ እንኳን ካላገኘሃት ጭራሽ በአንተ መንገድ ሄደህ እርግጠኛ ነኝ ነገሮች ይባባሳሉ። ለምንድን ነው የፈለገኝ ይሄ ልጅ የእውነት ለፍቅር አይደለም እንዴ ምናምን ብላ ጭራሽ ሌላ ጩኸት ውስጥ እንድትገባ ነው የምታደርጋት እንጂ ጭራሽ በራስ መንገድ ሄደ አይሆንም። ለዛ ነው እኔ ተረጋጋ፣ መጀመሪያ ራስን አረጋጋና ከዛ በኋላ እሷን ጊዜ ስጣት እኔ ጨርስልሃለሁ ያልኩህ ለዛ ነው። አገናኝኛ አሁን ቦታ ወይ ጊዜ አመቻችና እኔ ስደውልላትም ለኔ ስልኬ ስለማታነሳ ወይ አገናኝ ወይ እንዳናገራት አድርጊ።
ከዚህ ፊት ማድረገውን የከለከልሽው ራስሽ ስለሆንሽ አሁንም ችግሩን መፍታት ያለብሽ አንቺ ነሽ። ኖ እኔማ እንዴት አገናኛለሁ? እኔ እንዴት ማለት ከዚህ በኋላ እንዳታወሪ ቢብለኛል። በቃ ስለዚህ በዚህ ነገር ብዙ መስዋዕትነት እየከፈልኩ እንደሆነ ታውቂያለሽ። ብዙ መስዋዕትነትን እየከፈልኩ እንደሆነ ታውቂያለሽ። በኮሜንቶቹ ላይ የሚደረገውን ጦርነት አይተሽዋል። ብዙ ስድቦችን ተቀብያለሁ። ብዙ ስድቦችንም በየመንገዱም ከሆነ ብዙ ነገር እየተባልኩ ነው። ግን ይሁን ለፍቅር የተከፈለ መስዋዕትነት ነው። ቢሆንም እኔ ላግኛት እኔ በራሴ መንገድ ላገኛታለሁ ስል አንቺ ጓደኛሽን በማገዝ ብቻ አሁን ሌላውን ነገር ይቅርና ብቻ አገናኝ። እኔ ላለማገዝ ፈልጌ አይደል ተቀይመሃል ደብሮሃል ማለት ነው። እኔ ላለማገዝ አይደለም። ሲጀመር ያው እንደተቀየም ከድምጽህም ገብቶኛልና ለዛም እንኳን ቀጥሬያታለሁ ዛሬ ማለት ተቀጣጥረናል። የሆነ የማስታወቂያ ቪዲዮ ልንሰራ ተቀጣጥረናል። እኮ አጥተን አንተን ያገኘው ድምጽ ላይ ጥሩ ስሜት ስላላነበብኩኝ ነው እና ስላልሰማሁኝ ነውና እንደተቀየምኩኝ ይገባኛል። ግን ደግሞ እኔ ለጓደኛዬ ለሷ ወግኜ ምናምን ሳይሆን ምንም ማድረግ ስላልቻልኩ ነው። በእኔም ቦታ ሆነ ተረዳኝ ማለት ሰውን በግድ ማፋቀር ለካን በጣም ከባድ ነገር ነው። እኔ የተረዳውን በውስጡ ያለውን ያንተን ነገር ስለነገርከኝ ያንተን ስሜት በጣም ስላሳዘንከኝ ነበረ እሷን የጎተጎትኳት የነበረ። ግን እሷ ደግሞ ስሜት ከሌላት እኔን ምን ማድረግ ይችላል? በመሀል ቤት እኔ ተሰቃየሁት። በዚህ ለምንድን ነው እንደዚህ አይነት ነገር ማፍላልሽ አንተ? በዚህ እኔ አላውቅም ብቻ ምን ማለት እንዳለብኝ ቤተሰቦችም እንደዛው ደውይ አገናኝ። እኔ ከዚህ በኋላ እንደዚህ አይነት ነገር ውስጥ ይቅርታ አድርግልኝ። እሺ ያለችበትን ንገሪኝና እኔ ራሴ ሄጄ አገኛታለሁ። ችግር የለውም። ወይ በጣም ቀላል ነገር ነው። አንቺ ምን ያክል እንትን ማለት የለብሽም። እሱ ማይሆን ነገር ነው። ለምን ደውለህላት በአንተ ስልክ እንትን ልትወቅ ትችላላችሁ እንጂ አሁን የኔ ስልክ እኮ ስለማታነሳ ነው መደወል አቆጣኝ ነገር አይደለም። በነገራችን ላይ እኔ በእውነቴን ነው የምነግርህ። ታውቃለህ ደግሞ አሁን ካሜራ ስለተደቀነ ምናምን ሳይሆን ብቻችንንም ያለ ካሜራ እናወራለን ነበር። እኔ ደስ የሚለኝ እሷ ካንተ ጋር ስትሆን የእውነቱንም ስነግርህ ማለት ነው። ለምን እንዳልኩህ እኔ በቃ እንድትንከባከባት ትሪት እንድታደርጋት ጥሩ ህይወት እንዲገጥማት ነው የምፈልገው። ደግሞ አንተ ደግሞ እንደሚያዩህ አይደለህም። ብዙ ነገሮችን አውቃለሁ። በጣም ጎበዝ ሰራተኛ ነህ። ስራህን የምታከብር ቤተሰብህን የምታከብር ብዙ ነገር እና ብዙ ነገሮች ስለማቅ ስላንተ ለዛም ነው የጎተኩት። አልመሰላትም፣ አልተረዳችኝም፣ አላወቀችም። እድል ስጩ ቅረቢውና ትንሽ ጊዜ ቅረቢውና እድል ስጩ ይያቀርባል። ያኔ አንተ አረሳውትም ምን ግን አቆረፍኳትኝ ሰሞኑን ማለት በቃ አይ እሷም በሌላ መንገድ ስትረዳው ለምን እንደዚህ አይነት ነገር ምናምን ስለ አይ ምን አጨቃጨቀኝ ከሁለቱም ጋር ብዬ የራሴን መንገድ ያስኩኝ እውነት ለመናገር ማለት ነው። ግን ሰሞኑን ደግሞ መልሰን መገናኘት እየጀመርን ባለበት ሰዓት አሁን አንተን ይዤ ስሄድ እሷ የቀጠረች ቦታ ምንድነው የሚሰማት ስሜት? አንተ ስታስበው በጣም ነው የሚያስጠላውና አንተ በራስ መንገድ እንትን ሞክር። እኔ ደግሞ ያለውን ነገር አንተ ስለሷ ያለህን ስሜት በየጊዜው ለማስተካከል ለምን ያው እኮ በእኔ እኮ በነገርሽ እንደሚገባሽ በራሴ መንገድ ላገኘት በብዙ መንገዶች ሞክሬያለሁ እና የኔ ስልኬንም አታነሳም። አንደኛ ነገር ብሎክ አድርጋኛለች እና በአንቺ መንገድም የመጣሁት እንድታገናኝ ነው። ከዚህ ፊትም አገናኛለሁ ስላልሽ እንድታገናኝ ሌላ ነገር ውስጥ ከምንገባ አሁን ከሷ ጋር አይደለም ማስታወቂያ ልትሰሩ ማስታወቂያ ልንሰራ መጣን ያላችሁት። እንደዛ ከሆነ ያለችበት ሰጂኝና ካንቺ ጋር መጣው አይደለም እቺስ ካንቺ ጋር መጣውኝ አይደለም ምን በራሴ መንገድ እዛው እሷን ላናገራት ልሞክር። እኔ እንደዚህ አይነት የተደባበቀ ነገር መስራት አልፈልግም። ያው ሁሉም ነገር በግልጽ ነው እንደምታየው በካሜራ በእንትን ስለሆነ እንደዚህ ከኔ ጋር አልመጣም ምናምን ብለው ነገር የለኝም። ከፈለክ ልንደውላት ይችላል። ደውይላት ፍቃደኛ ከሆነች ግን ባታስጨንቀኝ ደስ ይለኛል። ደውይላት ለአንዴ ነው ለመጨረሻ ብደውልላት አትበይት ያለችበትን ንገሪኝና በራስ መንገድ በራሴ መንገድ እመጣለሁ። እንደዛ ከሆነ ጥሩ። ግን መጀመሪያ ስሜቷ ያጥንሽ
እንደ ማለት ምን እንደምን አላውቅም። አሁን ሰዎችም እየሰጡ ያለው አስተያየት ምናምን ጭራሽ ግን እንዲብስብህ ያደረገ በእርግጥ ፍቅርን የእውነት እያስመሰሉትም ስላልሆነ እረዳለሁ፣ ሊደብር ይችላል። ግን ፈጣሪን መለመን፣ አንተ ደግሞ በትዕግስት የምትፈልገውን ነገር ለማግኘት ትዕግስት ያስፈልጋል አይደል? ስለዚህ በትዕግስት ነው መጠበቅ ያለብህ እሷን ለማግኘት እንጂ ስሜታዊ አትሁን። ምክንያቱም በዚህ መልኩ አታገኛትም። ስለማውቃት ነው ባህሪዋን። ትዕግስት ያስፈልጋል ለማንኛውም ነገር። አሁን ደግሞ ቢዚ ስለሆነች የሆነ የጀመርናቸው ስራዎችም ስላሉ የግል ከሚዲያ ውጭ የሆኑ ስራዎች ስለጀመረች ቢዚ ናት። ለዛም ሄሎ ወይም አንቺ ምን ሆነሽ ነው? ደህና ነሽ? ደህና ነኝ እኔ ቆንጆ። ልመጣ ነው። እዛ የት ነበርሽ? የተባበሩት ነው አይደለ? አዎ እሺ በቃ የኔ ቆንጆ። አይ መጥቻለሁ እኮ ኦልሬዲ ደርሻለሁ። በቃ አዎ እርግጠኛ ልሁን ብዬ ነው ያለሽበትን ቦታ። ችግር የለም። እንደዛ ከሆነ በቃ እሺ ውዴ፣ እሺ በቃ እሺ ሙ እሺ ማለት ቻው። መጣሁ። ያው እንግዲህ የራስን መንገድ ደግሞ ተጠቀም። እኔ በምችለው ለማገዝ ዝግጁ ነኝ። ማለት እኔ ለምን እንደዚህ ስሜታዊ እንደሆንክ እራሱ አላውቅም። ያው አንቺ ነሽ እኮ በእኔ ትናደድ ብላ ያደረግሽ። ስሜታዊም እንደሆነ ማለት ታደርጊው ማለት ነው። ታዲያ እኔ ምን ማለት ምንም የምችለው ነገር ኖሮ እኮ አገዝኩ። ከዚህ በላይ ግን የምችለው ነገር የለም። ቀስ እያልኩ ግን እንደ ሴት ቀስ እያልኩ ማግባባታለሁ ወደፊት ማለት በቃ ያለህን ስሜት ለሷ ባለፈው እንደደከምኩት እንደነገርኳት አሁንም እኔ ዝግጁ ነኝ። እኔ ነገርኩ ደስ የሚለኝ ከሷ ጋር ብትሆን ነው። እኔ የሷን ደስታ ነው የምፈልገው። ግን ደግሞ ዝግጁ ካልሆነች ፈቃደኛ ካልሆነች እኔ ምን ልላት እችላለሁ እንዴ? በግድ እኮ አይሆንም ብሩ። ሌሎች የማሳመኛ እንትኖችን ተጠቀም። ፍቅርህን በየትኛውም መንገድ ለመግለጽ መሞከር ነው። ወይ ደግሞ እንዳልከው በቃ በራስ መንገድ ሂድ አልኩሽ እኮ መጀመሪያ ምን በራሴ መንገድ አገኛታለሁ ስል የከለከልሽኝ አንቺ። እስካሁን ድረስ እንደዚህ ጊዜ የማይፈጅ ነገር ነበር። ኦኬ እንደዛ ከሆነ ደስ ይለኛል። አንቺ ነሽ የከለከልሽ። እሺ ደስ ይለኛል እንደዛ ከሆነ። ለማንኛውም እንሂድ። ዝግጁ ከሆነች እንግዲህ ከኔ ጋር ምንም አይነት በጣም መወዳት ማከብራት ጓደኛዬ ናት፣ ጓደኛዬ ናት። ጓደኛ ብቻ ሳይሆንና ምንም አይነት የሚያቀራርን ነገር እንዳይኖር በቻልከው መጠን እኔ እንደወሰድኩህም ምናምን እንትን እንዳትል በቃ እሱን እዛ ስንደርስ እናያለን።